የምልህ ተንኮሱ ድሮ ከነበርክበት ግቢ ለምን ወጣህ? አስቸግሩኝ። ምን አረጉ? ዘይት አንዴ በሲኒ ወይ ልጅ ልካሉ፣ አንዴ ዘይት በማንካ ጭራሽ በቃ ልብሴ ራሱ ሊዋሱ ሲደርሱ ኧረ እባክህ እነዚህ እገልሙኛል ብዬ ፈራውና ወጣው። ምን ችግር አለው? አሰጣቸው። ቤት ኪራይ ደግሞ ነገ ከተባለ በሬ ላይ ነው መጥቶ ዘንቤል የሚሰቅሉ ችግራቸው። እውነት አታስቀኝ። በቃ ለዛ ነው የወጣው። እዚህ ይሻላል። አቤት። ማነው ከዚህ ውስጥ የመጣክ? ከነዚህ ውስጥ? አዎ። ይሄ ረጅሙ ፍራሙ ይመስለኛል። አይደለም፣ የመታህን ሰው አውጣ። ይኸውልሽ እንግዲህ መጀመሪያ አንድ ሰው ነበር በጥፊ ሲመታኝ። ከዛ ሲወርቅ በዙ እሱን የሚመስሉ በዙ ወንድሞቹ መሰለኝ ተሰበሰቡ። ቀና ሲል በዛብኝ ሰው። ኧረ እባክህ። እና ስንት ነው ሆኖ ነው የመቱክ? እኔ አንተ ነህ እንደ መታኝ እንዴ? የማታውቀውን ሰው ነው እንዴ የከሰስከው እንዴ? አንተ አቶ ተንኮሱ